ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም ነው። እኛ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን። እግዚአብሔር አምላክ ለእናት ሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን እያብዛልን እያልኩኝ በአዲስ ቪዲዮ መጥቻለሁ። ፍቅር እኔ የብዙ ጊዜ ጸሎቴ ነው። ያው ዩቲዩብ ላይ ሲሆን ብቻ ቪዲዮ ላይ ሲሆን ብቻ የምጸልየው ጸሎት ምንድነው? ፉና ፍቅር እንዲለያዩ ከዛ በኋላም ፉም በራሱ ሃይማኖት ፍቅርም በራሱ ሃይማኖት እንዲቀጥሉ ይሄ የዩቲዩብ ላይ ጸሎቴ ነው። እውነት ለመናገር ማለት ነው። በጓዳ ጸሎት አስቤያቸው አላውቅም፣ ግን ኖርማል ዩቲዩብ ላይ ትመጣ በቃ ቢሆን ብዬ የምመኘው በጣም ደስ የሚለኝ ነበር። ቢለያዩ ብዬ የምመኘው ምኞት ነበረ። ከድጡ ወደ ማጡ ብለው መተዋል። ፍቅርዬ እንግዲህ ሰው የራሱን ምርጫ ማንም ሰው ሊከለክለው አይችልም። ሰው የራሱ የሆነ አስተሳሰብ አለው፣ የራሱ የሆነ ምርጫ አለው፣ የራሱ የሆነ ዲሞክራሲ መብት አለው ብለን ዝም ብለናል። እንኳን ደስ ያለ ብያለሁኝ። ከፈቲ ጋራ ፍቅር ነገር ጀምረዋል። እንኳን ደስ ያላችሁ በሏቸው። መልካም ሰው ነው፣ መልካም ሰው ነው። ፈቲም እንደዛው በቃ የሆነ የራሷ የመሰላትን ነገር የተገነዘበችውን ነገር ወይም ደግሞ ከፍቅር ለማራቅ ያደረገችው ነገር መጀመሪያ አውቃ አልነበረም። በኋላ ግን በቃ እንድታረቁ ራሱ ፈቃደኛ አልነበረችም። ያም ደግሞ ምንድነው? አንደኛ የተዳፈነ የሆነ ነገር ነበረባት። ሁለተኛ ነገር ያው በቃ አይደለም ለምንድነው አላውቅም። ፈቲኛውን ነገር ግን ፍቅርና እንዲለያዩ ትፈልግ ነበር ፈቲ። እናም ተለያይተዋል። በጣም ለውስጥ ገብቷል፣ ተናዷል። ደስ የሚለው ነገር ያው ሲናደር ታውቃላችሁ፣ ቃላት ያጥረዋል። እዛ ደግሞ ንግስቷ ደግሞ ዘሪት ፍቅር ደግሞ ፈገግ እያለች ታናድራለች። ሳቅ እያለች አታለቅስም እና ፈገግ እያለች አናደዋለች። እና ዛሬ እንግዲህ በአዲሱ ፍቅረኛዋ ቤት አፍጥረዋል። ልጁን ግን እኔ ግን የሚገርመኝ ነገር እናንተ ኮሜንታተሮች መቼም ማታውስ ጉድ የለም። ከምር ነው የምላችሁ። ከምር እናንተ እንደው ያላጋባችሁት ማን አለ? እናንተ ያላፈታችሁት ማን አለ? ባለፈው ታረቁ ብሎ እንትን አለ ገባ ወደ ዩቲዩብ በቃ ይስላችሁ በፍቅር ዩቲዩብ መጥተው ነበር። እሱ አስታራቂ ሆኖ ማለት ነው ብሩካ። ነገር ግን እየቆረጣችሁ የሱን የፍቅር አዲስ ፍቅረኛ ያዘላችሁ። ከምር ይሄው እንዳፋችሁ ሆኖላችሁ ሰውየው ለካ ጠለቅ ያለ የበሰበሰ ዝናብ አይፈራም የሚል ፍቅር ውስጥ ነበረ። ይሄው ዛሬ እንግዲህ ተንባ አድርጎ አፈንድቶታል። እና እንግዲህ ሴቶቻችን በአዲሱ ትወናቸው ላይ ከእንትን ወደ ሙስሊም ወንድሞቻችን ፍቅር እያያዛቸው ነው። እንግዲህ ምንም ልንተባበራችሁ አንችልም። ይቅናችሁ፣ ግን ባላችሁበት አርፋችሁ ተቀመጡ ነው የሚለው። እዛና እዚህ አትዝለሉ፣ ተቀመጡ ነው ምንድነው እንግዲህ የአክተሩ እንትኑ የተዋኙ ነገር ይሁን አይደል ነው ምንም ሊገባኝ አይችልም። የዚህ ፊልም የዚህ ድራማ ተሳታፊዎች ቁጥር ስፍር የላቸውም። በቃ በጣም በዝተዋል። እንግዲህ ፈጣሪ ይሁናቸው፣ ፈጣሪ ለሁሉም ይሁናቸው እያልኩኝ ፍቅርዬ የኔ ውድ እንኳን ደስ ያለሽ። በዚህ ሰዓት እያወራች ነበር፣ ማንም እንደሌላት ከጎኗ ማንም ሰው እንደሌለ ብቻዋን እንደሆነች እያወራች ነበረ። እና ወንድማችን አለሁልሽ፣ በፈለግሽው ቦታ ወንድምሽ አይደለሁም፣ ጓደኛሽ አይደለሁም፣ ፍቅረኛሽ ነኝ፣ በልብሽ ውስጥ የኔ ንግስት ምናምን በቃ ወይ ደስ ይላል። እና እንግዲህ የባሰ ይመጣል ነው። ቆንጆ ነው፣ አቋሙ ያምራል፣ ሁሉ ነገሩ ያምራል። ነገር ግን ያው የባሰ መጣ። ያው እንደዚህ መገፋት ይጠቅማል። አረብ ሀገር ያላችሁ እህቶች በነገራችን ላይ የሆነ ፉንጋ በቃ ላንቺ ግን ከሱ ሌላ ወንድ የመሰለሽ ከገፋሽ እልል በይ፣ ሻማሽን አብሪና ከምር እልል በሉ። የሆነ ነገር ያጋጥማችኋል፣ ገብታችኋል። ያው ወንድ ልጅ ጀንተል ነው፣ ገብታችኋል። በየትኛውም እንትን ላይ ኩሩ ነው ወንድ ልጅ። አያምርም ወንድ ልጅ፣ ዋናው ነገር ኪሱ ይመር እንጂ ይባላል። ስለዛ አሁን ስለ ፍቅር ስናወራ ስለ ኪሱ አይደለም የምናወራው። ነገር ግን ልላችሁ የፈለኩት ያው በእናንተ ህይወት ውስጥ የሆነ ነገር አድርጎ አረብ ሀገር አንቺ እዛ ቁጭ ብለሽ ምናምን አንቺ ስንት ቀዳዳ እየደፋሽ እሱ ቁጭ ብለሽ ምናምን ብሎ አመጭሞ ብሎ ስሜቱን ማሸነፍ ካቃተው አንቺ ዝም በይ፣ እሱ ይክፋሽ። ከዛ በኋላ እግዚአብሔር ወይኔ እግርሽን እያጠበ የሚያስተኛሽ ባል ይሰጥሻል። እሺ አሪፍ ነገር ነው። የሆነ ነገር የሄደባችሁ በጣም የምንወደው ነገር በጣም በቃ የምንሳሳለት ነገር ያ ነገር ከኛ ጋር ከሄደ መኖር እስከ መመስለን ድረስ የሚሰማን ነገር
ነገር ግን እግዚአብሔር ፈጣሪ የማይከብርበት ሊሆን ይችላል። ደግሞም ከዛ የበለጠ ነገር ነው ፈጣሪ የሚሰጠን እንጂ ያነሰ ነገር አይሰጠንም። ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ ደግሞ ፍቅርን እንኳን ደስ ያለሽ፣ ወይኔ ፉፉንም እንኳን ደስ ያለሽ፣ ፉፉዬ እንኳን ደስ ያለህ። ፈቲን የመሰለች ቆንጅዬ በእምነትህ በቃ ይሁን አለባበሷ ራሱ የሆነ በቃ አልሄደም ደስ የሚል እንትን ያላትና ፈቲም እንኳን ፉሙ እንኳን ደስ ያለ እንኳን ደስ ያላችሁ በሉልኝ። ወዳቸዋለሁ። መልካም ይሁንላችሁ። ባይ ባይ።